ጽግና የማንሰራራት ዘመን አንዱ ዋነኛ አሳሪ ቃልና የተግባር ምንጫችን የሚሆነው በዚህ ዓመት ያየነውን የኮሪደር ልማት በሚቀጥለው ዓመት ስትመጡ አታዩትም። በዚህ ዓመት ያያችሁት ፕሮጀክት በሚቀጥለው ዓመት አታዩትም። ጨርሰን አስውበን አሳምረን አልቀን በአዲስ መልክ ታዩታላችሁ እንጂ የዘንድሮውን በሚቀጥለው ዓመት አንደግመውም። ያ ውሃ ተሻግሯል። ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እርስዎ እንደተናገሩት በወራት ውስጥ ኮሪደር ልማቱንም አጠናቀዋል። አዲስ አበባን ከውበቷ የተነሳ ለማየትም የምታሳሳ ከተማም አድርገዋል። ስንዴም ወደ ውጭ ኤክስፖርት ሲደረግ ያየነው በእርስዎ የስልጣን ዘመን ነው። የባህር ዳሩንም ድልድይ አጠናቀው የመረቁትም እርስዎ ነው። በኦሮሚያ ክልል በእጅ እንዳይታረስ አድርገው ለገበሬ የሚያስብ አመራር መድበው አርሶ አደሩ በትራክተር ያረሰው እርስዎ ስልጣን ላይ ከወጡ በኋላ ነው። ገጠር ከተማው ኮሪደር ልማት የሚባል ሀገሪቷን እንደ ህንድ ሴት ያሳመረ ፕሮጀክቶች ተጠናቀው ያየነው በክቡር ጠቅላይ ሚኒስትሩ የመሪነት ዓመታት ነው። ስራዎች ተጠናቀው ነው እዚህ ደረጃ የሚደርሰው። ከዚህም በኋላ 24 ሰዓት ወር 18 ሰዓት በቀን እየተሰራ ነው ይሄንን ማሳካት የሚቻለው። በዚህ ሁኔታ ከኮንትራክት ከሩብ ጋር ምክክር አድርገናል። ለውጥም ከጊዜ ወደ ጊዜ እያሳየ ይገኛል። በያዝነው እቅድ ነገሮች እየሄዱ ናቸው። እስከ ሰኔ ድረስ የሚታይ ከተቻለ መጨረስ ካልሆነም አጥጋቢ አፈጻጸም ደረጃ ይደርሳል ብለን ነው የምናስበው። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ በ6 ዓመት የስልጣን ዘመናቸው አንድ ለህዝብ የሚጠቅም ፕሮጀክት ሳይሰሩ የሲዳማ ክልል የዞንና የወረዳ ነዋሪዎች ላቲሻ የሚባል ሲዳምኛ እንደናፈቃቸው ዘመናት ሲኖግዱ በሚሊዮኖች አውጥተን አስመረቅን እያሉ የአየር ላይ ጨዋታ የሚመስሉ ድልድዮችን እነሱም ሳይፈሩ ህዝቡንም ሳያፍሩ በሚዲያዎቻቸው እያሰራጩ የበንሳ ዳዬን በጀት በአራጣ ጨርሰው ህዝቡ ገንዘብ እንዲያዋጣ አንቀው እንዲያዙት ዓመታት ሲያልፉ በጤጥቻ ወረዳ ለመሳይ የማትበቃውን የመምህራን ደሞዝ የመንግስት አመራሮች ምክንያት እየፈጠሩ እየወሰዱባቸው ለዓመታት ፍዳቸውን እያዩ የሐዋሳ ከተማን 20 ዓመት ወደ ኋላ መልሰው ባለሀብቱ ነዋሪውና ጎብኚውም ልቡ እየሸፈተ ከሁለት ክፍለ ከተማ በላይ አይቶ አውቅም የሚባለውና ስለ ሐዋሳ ከተማ እድገትና እውቀት የለውም ተብሎ በከተማው ነዋሪ የሚተችን ከንቲባ አምጥተው ሐዋሳን ከማልማት ይልቅ እንደ አባታቸው ርስ ተከፋፍለውና ተቀራምተው ለነዋሪም ለጎብኚም ባዶ እያደረጓት በብልጽግና ስም ራሳቸውን አበልጸገው በአሜሪካና በአውሮፓ ቤት እየገዙና እየተዝናኑ ህዝቡ ራበኝ ሲል ላማለኝ በሰማይ ወተቷን የማለ እያሉ እየቀለዱበት ሲዳማ ሲንጋፖርን ሆናለች እያሉ ዳቦ የራበው ህዝብን በውሸት ያጠግባሉ። ሲዳሙ ኩይ ከሲንጋፖር ኢካሺማ ያናቲ ሰሞነ በረ ባለማሲን ሳሆን ሰረ ለአንክኒ ሲዳሙ ኢትዮጵያና ጎበራ ነው ኢትዮጵያ ጎባኒት ነው ሂታኔ ተነማጭሽና ሄድኖሞ ተጎታው ምክንያት ወመራ ከገሽር ለወሰመ ኢሌው ኪዳፍራ ክቡር ጠቅላይ ሚኒስትር ታዲያ እውነተኛ ብልጽግና እርሶና የተወሰኑ አመራሮች ለሀገሪቱ እያመጡ እንደሆነ ድፍኔ ሲዳማ ህዝብ ያውቃል ያምናልም ይረዳልም። ታዲያ ምን ነው ክቡር ጠቅላይ ሚኒስትር እርሶ ስልጣን ላይ ሲወጡ አደባባዩን ሞልቶ በቄጣ ላይ ተቀበሉት እንደ ሁለተኛ ቤቶት ለልማትም ለጸሎትም የሚወዱት ክልል በሳምንት ሁሉ ጊዜ ከመውደዶት አልፎ እየመጡ አድረው እንደሚመለሱ ስለሚያወሩላትና ስለሚወዷት የውቢቷ ሐዋሳ ከተማ አሊያስ የእርሶን ፓርቲ የኔ ነው ብሎ ድምጽ የሰጡት የሰፊው የሲዳማ ህዝብ ታይቶ በማይታወቅ ልክ ሲበደል ለምን ዝም ተውት በዛ? ክቡር ጠቅላይ ሚኒስትር ሲዳማ በብልጽግና ስም ራሳቸውን ብቻ የሚያበለጽ ምድራዊውንም ሰማያዊውንም ባላቸው ስልጣን የሚያልፉ የሚመስላቸው በዘረፋና በሙስና ፓብሎ ስኮባርን የሚያስንቁ ሙሰኛ አመራር ሲዳማን እንዳንበጣ ሲወራት ለምን ዝም አሉ? ክቡር ጠቅላይ ሚኒስትር እርሶ ለህዝቡ ልማት ቀለሊት ሳይሉ ውጭ እየሰሩ ያድራሉ። የሲዳማው መሪ ህዝቡን በራብ ጨርሶ ጎዳና ያሳድራሉ። የተከበሩ የሀገር መሪ እርሶ መጽሐፍ ጽፈው የሽያጩን ብር ለሐዋሳ ከተማ የተራራው ፕሮጀክት አውሉት ብለው ለአቶ ደስታ በስጦታ ይሰጣሉ። የክልሉ ፕሬዝዳንት ተራራውንም ለአመታት አስቆሞ የመጽሐፉ ሽያጭ ብርም እንደ ክልሉ ልማት ደብዛውን ካጠፉት አመታት ነጎዱ። ክቡር ጠቅላይ ሚኒስትር በተለያዩ የሀገሪቱ ከተሞች ገበሬዎች በትራክተር ያርሳሉ። የሲዳማ ክልል ገበሬዎች ትራክተሩን ቀርቶ በእጅ ለማረስ እንኳን ማዳበሪያ 11 ሺህ ብር ገብቶባቸው ህይወት እንደ ኩራስ ደብዝዛባቸዋለች። ክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የሲዳማ ህዝብ ከእርሶና ከመንግስቶ ጎን ነው። አሁንም የተቃውሞውን ድምጽ እያሰማ የሚገኘው በብልጽግና ስም የሙስና ብልግና እየሰሩ ያሉ የሲዳማ ክልል አመራሮች ይበቃቸዋል፣ የህዝብን ሀብት ገፈዋልና ከስልጣን ወርደው ይጠየቁልን ብሎ ነው ክቡር ጠቅላይ ሚኒስትር በሲዳማ ብልጽግና ውስጥ ህዝቡ መሪዎቼ ናቸውና ብልጽግናን የሚያስቀጥሉ አመራሮች ናቸው እያለ ሌት ተቀን ስማቸውን የሚያነሳው እንደነ ክቡር ሚኒስትር ዶክተር ፍጹም አሰፋ እንደ ክቡር አቶ ሚሊዮን ማቴዎስ እንደ ክቡር አቶ ደሴ ዳልኬ እንደ ክቡር አቶ ዘነበ ኩሞ እንደ ክቡር አቶ ጠራቱ በየነና ሌሎች በፌደራል ደረጃ የሚገኙ ታማኝ የሲዳማ ክልል ብልጽግና አመራሮች ሲሆኑ በክልል ካሉ የብልጽግና አመራሮች ደግሞ እንደነ አቶ ማራዶና ዘለቀ እንደነ አቶ አገና ኔቶና ሌሎችም የእርሶንና የፓርቲውን ራዕይ የሚያስቀጥሉ መኖሩን ተረድተው ክቡር ጠቅላይ ሚኒስትር የሲዳማን ህዝብ ሀብት የዘረፉና ዘርፈውም ከሀገር ያሸሹ የክልሉ አመራሮች ከስልጣን ወርደው በህግም እንዲጠየቁ እንዲያደርጉ ስንል በድጋሚ ለክቡር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሲዳማ ኒውስ ጥሪ ያቀርባል። ሲዳማ ኒውስ የህዝብ ድምፅ